ወደ ዝርዝሩ ከመግባታችን በፊት አርስቴ $5 ቢሊዮን በሰማሃል መለስ አካውንት ውስጥ አለ የሚል የዛሬ ስንት ዓመት የእንግሊዝ ፓርላማ ላይ የሆነ ሰውዬ ቼክ ያሳይ ነበር። እነ ሰማሃል ወይንም የሰማሃል ቤተሰብ በውሸት ትርክት በጣም የተጠቁ ናቸው። አዜብ እናቷ ዘረፈች ተብሎ ያልሰማነው ነገር የለም። አሜሪካ ሀገር ያለው ህንጻ በሙሉ የአዜብ ነው። ኢትዮጵያ ውስጥ ያለው በሙሉ በኤፈርት ገንዘብ ገዛች ያልተባለ ኦን ታረጋዋለች ያልተባለ ያልሰማነው ነገር የለም። ሰማሃል ዛሬ ያለምንም ማስረጃ ያለምንም ትራንዛክሽን ያለምንም ኤቪደንስ ያለምንም ዶክመንቴሽን የሷ ቤተሰቦች ይጠቁበት በነበረው ሂርሳይ አሉ ነው ሰማን ወይም ተባለ በሚል ይህንን የሚያክል ትልቅ ወንጀል ትልቅ ክስ ይዛ መጥታለች። ያቀረበችው ማስረጃ የላትም። ትራንዛክሽን የለም። እንግዲህ ትግራይ ውስጥ ሞንጆሪኖና ምግራይ ብቻ ናቸው ፈላጭ ቆራጮቹ። የትግራይ ህዝብ የትግራይ አመራር ትግራይ ውስጥ ያለው ሁሉ በእሱ አባባል is nobody። ይህንን እንዴት አየኸው? እነ ሰማሃል ሲወራባቸው ከነበረው $5 ቢሊዮን በሰማሃል አካውንት ውስጥ ገብቷል የሚባለው እውነት ነው ማለት ነው። በዚህ አይነት ያንን እንመነው። በአዜብ በእናቷ ያልተቆጣጠረችው ንብረት የለም። የሰማነው ስንሰማው ማለት ነው። ዘረፉ ተብሎ እንደ አዜብ አይነት ዘራፊ አልሰማንም። ሲያወሩ እንደሰማነው ያ ሁሉ የምንሰማው የነበረው ነገር ሁሉ እውነት ነው ወይ? እንዴትስ ደግሞ መለስን የሚያክል ያ ጀግና የወለዳት ዛሬ እኮ አብይ አህመድ ትልቁ የሚሰራው የመለስን ለጋሲ ለማጥፋት ነው። የትግራይ ህዝብ ይሄን ሁሉ ዋጋ እየከፈለ ያለው በመለስ ምክንያት ነው። አድዋ የሚባል ህዝብ ጄኖሳይድ የሚፈጸምበት አድዋ የሚባል ፍሬም የተደረገው በመለስ ነው። መለስ የሚባልን ለጋሲ ለማጥፋት ነው ኦፒዲዮ ጧትና ማታ በዚህ መከራ በዚህ ይህንን ነገር ሁሉ እየሰራ ያለው። እነስዩም መስፍን እኮ የተገደሉት የመለስ ቀኝ እጅ ስለነበሩ ነው። ዛሬ የኢትዮጵያ ህዝብ ማነው የትግራይ ህዝብ ይሄንን ሁሉ መዓትና መከራ የሚፈሰው በመለስ ምክንያት ነው። በመለስ ነው ተነክሶ ጥርሱ ተነክሶ የተያዘበትና ይሄን እንዴት ታየዋለህ ኤድመንድ? በመጀመሪያ እሷ ያለችው እኮ ነገር ምንም አዲስ ነገር እኮ የለውም። እነጌታቸው የሚሉትን መታደገመች። እነሱም እኮ እንደዚህ እያሉ ሲከሱ ነበር። ኢንተርቪው ሲሰጡ ነበር እንደዚህ እያሉ ጀነራሎቹ እንደዚህ እያረጉ ምናምን እያረጉ ይሄንን ብላ መታወራው ትግራይ ሆና አይደለም አዲስ አበባ ሆና ነው የምታወራው። በመጀመሪያ አይ ቲንክ እኔ ሰማሃል መለስ ትንሽ ዛሬ ገና ብዙ ጊዜ ስለሱ አውርቼ አላቅም። ብዙ ጊዜ ኢንተርቪዋን ሰማዋለሁ እና እንደፈለገች ነው የምትናገረው። አዲስ አበባ ቁጭ ብላ የመለስ ፋውንዴሽን ይሁን ላይብረሪው ይሁን አብይ አህመድ የመለስ ፋውንዴሽንን ሲወስድ ላይብረሪውን ስሙን ቀይሮ ሌላ ነገር ሲያደርግ ምናምን እዛ አካባቢ በኃላፊነት ተሰራ ከነበሩት አንዷ እሷ ናት። አውቃለሁ። ላይብረሪውን ስታስጎበኝ ጻፍቶቹን ብዙ ነገር ስታረግ ቪዲዮ ላ ወጥቷል። እና ብዙ ነገር ይሰራል፣ ድምጿ የለም። የሆነ ትግራይ ላይ ኮሽ ሲል ብቻ እንደ ጥሩ የፖለቲካ ተንታኝ ትመጣለች። እና እኔ ምንድነው ልላት የምፈልገው ሰማሃል መለስ አንድም በሷም በቤተሰብ መጀመሪያ ለአባቷ ለመለስ ዜናዊ ካለኝ ትልቅ ክብር ነው። መለስ ዜናዊ በህዝብ ልብ ውስጥ ያለ ትልቅ ስራ የሰራ ታዋቂ አዋቂ የነበረ ሰው ነው። በሱ ጥላ ስር ስለምናያት ነው እንጂ እኔ ሰማሃል መለስ አትሊስት የአባቷን ራሷን ከመግዛት እኔ ሰማሃል መለስ ስለ ትግራይ ስለ ኢትዮጵያ ምናምን ሳይሆን መጀመሪያ ራሷን ማኔጅ ታስተዳድር። ይሄ እንደ ወንድ ጨበሪያም ሲጋራ እያጨሰች ይሄ መጠጥ ቤት እኔ to be honest with you እኔ አውርቼ አላቅም በሷ ግን አንድ ማቀው ግለሰብ ነው ኢትዮጵያ ውስጥ የሆነ መጠጥ ቤት ቁጭ ብላ ተከባ እንደሱ አይነት ነገር ሲሰማ ልቤን አመመኝ። ለምን አባቷ የተከበረ አንባቢ ጨዋ የተሰበሰበ ቁጥብ ሰው ነው አባቷ። እሷ ደግሞ ሴት ናት። እንደ ወንድ ጨበሪያም ከንፈሯ በሲጋራና በምናምን በልዞ ራሷን ማኔጅ ሳታደርግ ራሷን ሳትለውጥ ሳትቀይር ሴት ሳትሆን መጥቶ ስለ ፖለቲካ ስለ አድሚኒስትሬሽን ስለ ምናምን መተንተን ተገቢ አይመስለኝም። መጽሐፍ ቅዱስ ላይ አንቺ ታውቂያለሽ
ቤቱን በመልካም የሚያስተዳድር ማስተዳድር መጋቢ በቤተክርስቲያን እንዳትሾመው ይላል። ቤቱን ማስተዳደር ያላወቀ ቤተክርስቲያን አስተዳዳሪ ሊሆን አይችልም። እዛ ላይ ነው መጀመሪያ ከራሷ ነው መጀመሪያ ያለባት። ምክንያቱም አይሽ አባቷንም ክብር ነው። እኛ አባቷን በሷ ማየት እንፈልጋለን። በጨዋነቷ፣ በቁጥብነቷ፣ በአዋቂነቷ፣ በሁሉ በስነ ምግባሯ፣ በብዙ ነገር። ዕውቀት እኮ የሚገለጠው በመለፍለፍ ብቻ አይደለም፣ ከሁሉ በላይ ራስን በመግዛት እና ያንን ነገር ስለሷ ስሰማ ያመኛል። ጎረምሶች ሰብስባ ቁጭ ብላ ቦሌ አካባቢ ብላክ ምናምን የሚባል መጠጥ ቤት ቁጭ ብላ ይሄንን ብዬው አላውቅም፣ ግን ያመኛል። አባቷን ስለምንወደውና ስለምናከብረው በዛ መጠን እሷንም እንጠብቃታለን። እንደዛ ባይሆን እኔ ጥሩ ነው ብዬ እላለሁ። ከዛ ወደምትናገረው ነገር ደግሞ ልምጣ። የት ነበረች ያሁላ ጊዜ? እኔ አሁን ነው ኢንተርቪው የምትሰጠው። የት ነበረች ያሁላ መከራው ጊዜ? በዛ የትግራይ ጦርነት የትግራይ ወጣት በአዲስ አበባ በኢትዮጵያ በሚደርስበት ሰማሃል መለስ እያለች ሰማሃል መለስ አሁን ብቅ ያለችው ከፕሪቶሪያው ስምምነት በኋላ ነው። ብቅ ብላ አሁን ማውራት የጀመረችው። እናቷ ሴት አለች የለችም? እናቷ እንግዲህ የታዋቂ ታላቁ መሪ መለስ ዜናዊ ሚስት የለችም። እሷን ያየኋት ትግራይ ስትመጣ ከፕሪቶሪያው ስምምነት በኋላ ትግራይ መታ ይቻታል። የት ነበረች? ኢንፋክት አንድ ማወቅ ያለባት የትግራይ ህዝብ ዛሬ በጦርነቱ ትልቅ ዋጋ እንዲከፍል አንድ ምክንያት እየተደረገ ቢወራው በመለስ ዜናዊ የተሰራው ስራ ነው። ይሄ ሁላ መከራ መለስ ዜናዊ ስራውን ሳይጨርስ ሞተ። እንደጀመረው ሞተ። ብዙን ነገር አዋቂ ነው። ልማቱን ጀመረ፣ ምኑን ጀመረ። ፖለቲካውን ጥጋ ላይ ሲያዘሙም ጠላቶቹ በዙሪያ ያሉትን ጥጋ ላይ ሲያዘም እዚህ መካከል ያሉ ብዙ ነገሩን ጥጋ ላይ ሲያዘሙ እሱ ሞተ። እሱን የሚረከብ ጠፋ። ከዛ በኋላ ያ ነገር ብዙ ፕሮፓጋንዳ እየተሰራበት የትግራይ ህዝብ ብዙ ነገር እንዲከፍል ምክንያት ሆነ። መጀመሪያ ብሌሙን የትግራይን ጀነራል አሁን ምግበይ ብለሽ መክሰስ እንትና ብሎ መክሰስ ተገቢ አይመስለኝም። ምክንያቱም ምን እንደሚባል እናውቃለን። መለስ ባህር አሳጣን፣ መለስ እንዲህ አረገን፣ መለስ